ጻድቁ አባታችን አቡነ ተክለ ሃይማኖት እድሜያቸው 99 ዓመት ነው። አጠቃላይ የኖሩት ግን በምንድን ነው? በመከራ ነው። መከራ ተቀብለዋል። ሰይጣን በድንጋይ ደብድቧቸው ያውቃል። ሌሊት ከሚጸልዩበት በድንጋይ እስኪደቅ አጽሙ ይላል አጥንታቸው እስኪደቅ ድረስ ነው የደበደባቸው። ሌሊቱም ሙሉ ያን መከራ ተቀብለዋል። አንድ ጠንቋይ 40 ቀን ሙሉ ደብድቧቸዋል። በየቀኑ 40 ቀን ማለት ነው። 40 ቀን ሙሉ ይህን መከራ ተቀብለዋል። ንጉሱ ከ40 ክንድ ገደል ወርውሮ ጥሏቸዋል። ዛፍ ላይ አንጠልጥለው ሰቅለዋቸዋል። እግራቸው እስኪቆረጥ ድረስ ጸልየዋል። 40 ቀን እህል ሳይቀምሱ ቆይተው በ40ኛው ቀን ቅጠል ብቻ ቀምሰዋል። ይህም ሁሉ አድርገው መጨረሻ ላይ ጦር በፊታቸው ተክለው ወደፊት ሲሰግዱ የፊታቸው እየወጋቸው፣ ወደ ኋላ ሲሰግዱ የኋላው እየወጋቸው፣ ወደ ጎን ሲሰግዱ የጎን እየወጋቸው፣ ወደ ቀኝ ሲሰግዱ የቀኙ እየወጋቸው ተጋድለዋል። እንዲያውም እሳቸው ምን አደረጉ መስላችሁ? ጌታን ከመውደዳቸው የተነሳ ጌታዬ ብትወደኝ ኑሮ እንዳንተ ተሰቃይቼ እንድሞት ታደርገኝ ነበራሉ። ያንተን ሕመም ለምን አላሳተፍከኝም አሉ። ሊሞቱ ሲሉ በሕመም ትሰቃያለህ፣ ያችንም የኔን መከራ መሳተፍ አድርጌ እቆጥርልሃለሁ አላቸው። ደግሞ ምን አሉ እሳቸው? በሕመም ትሰቃያለህ ሲላቸው ግን ጌታዬ መልካም መልካም ልጆቼ ከኔ ጋር እንዲሄዱ አድርጋቸው፣ ያላፈሩትን ግን ያለ ፍሬ አትቁረጣቸው አሉ። ኃጢአተኞች ንስሐ ሳይገቡ እንዳይሞቱ ማለታቸው። ይህንን ጸልየው በዚያች ሕመም ተነደፉ። ቃል ኪዳን ሰጣቸው። ገዳምህን እስከ ምጽአት ድረስ እጠብቅልሃለሁ፣ ስምህ ይጠራል፣ ለምእመናን መጠጊያ ትሆናለህ። ስምህን ለጠሩት፣ ገድልን ላነበቡ፣ ላዳመጡ፣ ለተረጎሙ፣ በንጹሕ ልብ ሆነው ለሰሙ፣ በዓልህን ላከበሩ እስከ 10 ትውልድ ድረስ እምርልሃለሁ። በአንተ ቃል ኪዳን ያመነውን ሳያፈራ አልቆርጠውም፣ ንስሐ ሳይገባ እንዳይሞት አደርጋለሁ። ገድልህ በተነበበበት ቦታ ሁሉ አጋንንት ፈጽመው አይቀርቡም የሚል ቃል ኪዳን ገባላቸው።